ለመሰላ አሁን እኛ ሁላችንም የነሱን ሰላም የነሱን ደስታ የነሱን መታረቅ ነው የምንፈልገው አይደል? ሁላችንም ብንነው እንዲህ ተጣልተው ወይ ተለያይተው እንዲቀሩ አንፈልግም። በዚህ መሃል ሰላም እየፈለግን ለማስታረቅ እንደዚህ የጣርን ሄርሜላ መታለች የሚባል ነገር ሰማሁ። እሷ ልጅ ቆይ አይደለም እኔ ሊገባኝ አልቻለም። ፍላጎቷ ምንድነው? ሐሳቧ አብርሃም ታገኘዋለህ አይደል? ለምንድነው ማትቆጡት እንዴ? እናንተ ጓደኛ አይደላችሁ እንዴ? ትገናኛላችሁ። ለምንድነው ማትመክሩት? እኛ ሩትን በዚህ በኩል እየተናገረ እንደዚህ እየጨቀጨቅን እሱ ደግሞ በዚህ በኩል ምንድነው? አሁን እኮ ልጅ አለ እኮ ለነሱ ብለው ሳይሆን አትሊስት ልጅ አለ አይደል በወዶ። ስለዚህ ያ ልጅ የነሱን ጭቅጭቅ የነሱን ትርክ እየሰማ ማደግ አለበት ወይስ ደግሞ የነሱን ሁሌ በቃ የሆነ ገደብ የሌለው ነገር እያየ እየሰማ ማደግ